ክፍል 5 አንተ የራስህ መጥፎ ጠላት ነህ። ምዕራፍ 35 በአንድ ወቅት በምሰጠው ጉባኤ ላይ ትምህርቴን ጨርሼ ከክፍሉ እየወጣሁ ሳለሁ ኬሊ የተባለች ሴት መንገድ ላይ አስቆመችኝ። የጸሎት ሕይወቴን አበላሽኸው አለች። በመገረም ካለሁበት ቆምኩ። ነገር ግን በዓይኖቼ ውስጥ የነበረውን የደስታ ብልጭታ አየሁ። ምን ማለትሽ ነው ብዬ በጉጉት ጠየቅኳት። ደህና፣ የጸሎት ሕይወቴ እግዚአብሔርን ነገሮችን በመለመን አልፎ ተርፎም በመማፀን የተሞላ ነበር። በተለይ ደግሞ እግዚአብሔር ይቅር እንዲለኝ በመጠየቅ ብዙ ጊዜ አሳልፍ ነበር። ለዓመታት ጸሎትን የተቆጣጠረው እሱ ነበር። አሁን ግን ራሴን የሚያገኘው ፍጹም በተለየ መንገድ፣ ያውም ለሌሎች ሰዎች ስጸልይ ነው። ታምናለህ? ኬሊ በሳቅ ታጅባ ተናገረችኝ። እርግጥ ነው ምን ማለቷ እንደሆነ ስረዳ እፎይታ ተሰማኝ። እኔም በቅንነት እንዲህ ብዬ መለስኩላት፣ ይህንን መስማት በጣም ደስ ይላል። መጀመሪያ የጸሎት ሕይወቴን አበላሸኸው ስትይኝ ምን ልትይኝ እንደሆነ እርግጠኛ አልነበርኩም። አብረን ትንሽ ከሳቅም በኋላ እንዲህ አለችኝ፣ ሌላም የሚገርም ነገር አለ። አሁን ላይ ሳልፋና ሳልጣጣር ራሴን የማገኘው ኃጢአት መስራትን እየቀነስኩ ነው። በእውነት ብዬ ጠየቅኳት። ከእንግዲህ አልተገረምኩም ነበር፣ ነገር ግን አሁንም ነገሩን ለማወቅ ጉጉት ነበረኝ። አዎ፣ ስለ እግዚአብሔር ጸጋ ይበልጥ በተማርኩ ቁጥር እሱ እንደሚወደኝ ይበልጥ እንድገነዘብ ያደርገኛል አለች። እንደ ቀድሞ ከእሱ የራኩና እሱ ቦታ የማይሰጠኝ ሆኖ አይሰማኝም። በተጨማሪም ስለ አዲሱ ልብና ስላለን አዲስ ፍላጎት ትናገራለህ። በክርስቶስ ያለኝን አዲስነት ማመን ስጀምር አንዳንዶቹ የቀድሞ የአስተሳሰብ መንገዶቼ እኔ እንኳን ሳልጣጣር በራሳቸው ጊዜ ጠፉ። ለማብራራት ይከብዳል በማለት ንግግሯ እንደመደመች፣ ትክክለኛ ቃላትን ለማግኘት እየጣረች ብቻ ግን እንዲህ እንበለው፣ ጸጋ ይሰራል። ድንቅ ነው ብዬ በደስታ ተናገርኩ። የጸሎት ሕይወቴን አበላሸኸው ብለሽ የነገርሽኝ በእርግጥ አንቺ የመጀመሪያዋ ሰው ነሽ። ነገር ግን ስለ እግዚአብሔር ጸጋና በክርስቶስ ስላለው አዲስ ማንነት መማር ካለፈው ታሪካቸው ነፃ እንዲወጡ እንደረዳቸው ስሰማ ይህ የመጀመሪያ አይደለም። ለእሷ አንድ የመጨረሻ ጥያቄ ነበረኝ። ከሁሉ በላይ የረዳሽ ምን ነበር ብዬ ጠየቅኳት። ከኢየሱስ ጋር መሞቴን መገንዘቤ ነው ስትል ኬሊ መለሰች። የወንጌል የተዘነጋው ግማሽ ክፍል ብለህ ጠርተኸዋል። ምን ለማለት እንደፈለግ አሁን ገብቶኛል። አንተ እንደምትለው የሞት ምስክር ወረቀቴን ፈረምኩ፣ በራሴ ቀብር ላይ ተገኘሁ አለች በደመቀ ፈገግታ። ለእነዚያ አሮጌ ሐሳቦች መሞቴን ተረዳሁ። አሁን ግን በእረፍት ሆኜ በጸጋ ስር እየኖርኩ ነው። እንዲህ ሊሆን እንደሚችል መቼም አላውቅም ነበር። ኃጢአት ብቻ ለምን አይሰራም? በሮሜ መጽሐፍ ውስጥ ጳውሎስ አንድ ለየት ያለ ጥያቄ ይጠይቃል። ጸጋ እንዲበዛ በኃጢአት እንቀጥልን? ሕገ አምላኪ ወይም ሌጋሊስቲክ እንዲህ አይነቱን ጥያቄ በፍጹም አይጠይቅም። በእነርሱ አመለካከት ጸጋ አይጨምርም። በኃጢአት እንቀጥልን ብለህ ብትጠይቃቸው አይሆንም ብለው ይጮኻሉ። ምክንያቱም ደህንነትን ታጣለህ። አይሆንም፣ ምክንያቱም ከእግዚአብሔር ጋር ያለህ ኅብረት ይቋረጣል። አይሆንም፣ ምክንያቱም ከእግዚአብሔር ፈቃድ ትወጣለህ ይላሉ። ሰዎችን ከኃጢአት ለማራቅ እንዲህ አይነቱ የማስፈራራት ስልት ይቀጥላል። የጳውሎስ መልስ ግን ለዚህ አስገራሚ ጥያቄ በጣም የተለየ ነው። ጸጋ እንዲበዛ በኃጢአት እንቀጥልን? እሱም አይደለም ይላል። ምክንያቱ ይህ ነው። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ሮሜ 6 ከቁጥር 1 እስከ 3። በኃጢአት እንዳትቀጥል
ጳውሎስ የሚያቀርበው ምክንያት ከክርስቶስ ጋር ከመሞትህ ጋር የተያያዘ ነው። ይህ በጣም ትኩረት የሚስብ ነው። ኬሊ እንደጠቀሰችው ኢየሱስ ስለ ኃጢአትህ ሞተ የሚለው የወንጌል ግማሽ ክፍል ብቻ ነው። አንተ ከኢየሱስ ጋር ሞተሃል የሚለው ደግሞ ሌላኛው ግማሽ ነው። በዚህ ክፍል ጳውሎስ ከኃጢአት ለመራቅ ሌላ ምንም አይነት ምክንያት አያቀርብም። ከክርስቶስ ጋር መሰቀልህ፣ መቀበርህና ከእርሱ ጋር መነሳትህ በኃጢአት ላለመቀጠል ዋናው ምክንያት ነው። እሱም እየነገረህ ያለው ለኃጢአት እንዳልተፈጠርክ ነው። ቃል በቃል እንዲህ ብሎ ይጠይቃል። ወደፊት በእርሱ እንዴት እንኖራለን? አዲሱን ማንነትህን፣ አዲሱን ነባሪ ባህሪህን ወይም ዲፎልት ሴቲንግና አዲሱን ዝንባሌህን ስንመለከት በኃጢአት መቀጠል የማይቻል ነገር እንደሆነ ነው የሚገልጸው። አሁን አንተ የምትፈልገው እግዚአብሔር የሚፈልገውን ነው። ብዙ ሰዎች ከልክ ያለፈ ጸጋ ያስፈራቸዋል። አንተ እያልከኝ ያለኸው መቼ የፈለግኩትን ማድረግ እችላለሁ ማለት ነው ይላሉ። እነርሱም የሚፈሩት የራሳቸውን ፍላጎት ነው። በነፃነት ድባብ ውስጥ ሆነው ኃጢአት መስራትን እንደሚመኙና ከዚያም ከቁጥጥር ውጭ እንደሚሆኑ ይሰጋሉ። ነገር ግን በክርስቶስ ካሉ ይህ እውነት ነውን? የሮሜ መልእክት ምዕራፍ 6 እንደሚለው ከልባችን ታዛዦች ሆነናል። አሁን ደግሞ የጽድቅ ባሪያዎች ነን። ቁጥር 17 እስከ 18 እንደምናየው ከሆነ እግዚአብሔር እኛ በምንፈልገው ነገር አይሰጋም። በጸጋ ስር ስንሆን በስተመጨረሻ የምናደርገው ነገር እርሱን አያስፈራውም። ኃጢአት ሞቷል እያልኩ አይደለም። ኃጢአት በደንብ በሕይወት አለ። ነገር ግን እኛ ለኃጢአት ኃይል ሞተናል። ልዩነቱ ትልቅ ነው። ስለዚህ አሁንም የኃጢአትን መኖር እንለማመዳለን። ድምፁን እንሰማለን። ነገር ግን በእኛ ላይ ምንም አይነት እውነተኛ ቁጥጥር የለውም። እንደሚጮህ እንጂ እንደማይነክስ ውሻ ነው። ለኃጢአት መሞትና ለእግዚአብሔር ሕያው መሆን ማለት ይህ ነው። እግዚአብሔር የዋህ አይደለም። ይህ መሰረታዊ የሆነ የማንነት ልውውጥ ለአንተ እጅግ አስፈላጊ ነበር። ምክንያቱም የእግዚአብሔር ጸጋ ለማንኛውም ሰው ዝም ብሎ አይሰራም። አሁንም ያው አሮጌው ማንነትህ ሆነ ሳለ እግዚአብሔር በጸጋ ስር ቢያደርግህና ኃጢአትህን ሁሉ ይቅር ቢልህ ውጤቱ ፍጹም ውድመት በሆነ ነበር። ያለ አዲስ ፍላጎት ነገሩ ሁሉ ትርጉም አይኖረውም። ፍጹም ነፃነት ከኃጢአተኛ ልብ ጋር ሲጣመር የክርስትናን ሕይወት ወደ ቅዠት ይለውጠዋል። እግዚአብሔር የዋህ አልነበረም። ከክርስቶስ ጋር ሰቅሎሃል። ገላትያ 2 ቁጥር 20 ለኃጢአት ኃይል እንድትሞት አድርጎሃል። ሮሜ 6 ከቁጥር 2 ከቁጥር 7 እንዲሁም ከቁጥር 12 እግዚአብሔር ይህን ያደረገው አዲስና ታዛዥ ልብ ያለው አዲስ ፍጥረት ሆነህ እንድትነሳ ነው። ሁለተኛ ቆሮንቶስ 5 ከቁጥር 17 ሮሜ 6 ከቁጥር 17 ሊሰመርበት የሚገባ የጸጋው መልእክት ትርጉሙ ሙሉ በሙሉ ተባርከሃል ወይም ይቅር ተብለሃል፣ የዘላለም ዋስትና አለ፣ እንዲሁም ያለምንም ቅድመ ሁኔታ ትወደዳለህ ማለት ብቻ አይደለም። ከዛ ያለፈ ሌላም ነገር አለ። በኢየሱስ ላይ የሆነው ነገር ሁሉ በአንተም ላይ ሆኗል። ተሰቅለሃል፣ ተቀብረሃል፣ እንዲሁም ተነስተሃል። በጸጋ አዲስ ልብ፣ አዲስ መንፈስና የእግዚአብሔር መንፈስ ተሰጥቶሃል። በጸጋ ቅን የሆነን ሕይወት እንድትኖር ተዘጋጅተሃል። እንዲሁም ኃይልን አግኝተሃል። ቲቶ 2 ከቁጥር 11 እስከ 12 ከልክ ያለፈ ጸጋ ብሎ መፍራት በኃጢአት ላይ ከልክ ያለፈ ድል እንዳይኖረኝ ብሎ የመፍራት ያህል ነው። በሌላ አነጋገር የጸጋው መልእክት ነፃነት ብቻ አይደለም፣ ነፃነትና ፍጹም አዲስ ማንነት ነው። ያዕቆብ እንደሚለው ቃሉን እንደሚያደርግ ሰው እየኖርክ ካልሆነ ምክንያቱ ምን አይነት ሰው እንደሆንክ ስለረሳህ ነው። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። ቃሉን የሚሰማ የማያደርገውን ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላልና። ያዕቆብ 1 ከቁጥር 23 እስከ 24 በግልጽ እንደሚታየው ከኃጢአት ጋር ለምታደርገው ትግል መልሱ
በእግዚአብሔር ቃል መስታወት ውስጥ ረዘም ላለ ጊዜ መመልከት ነው። ማንነትህን ማስታወስ ይኖርብሃል።